ያንያን ኢስኒፍ ያዲ አኑመ ዱዋቱ ቤካ እነስ ያደ ነጋፍ ያደ ወንተ ሲንገረ ፉለ ዱራት ኤገተኒ ኢስኒፍ ራወቹት ማለ ያደ ኢስን በልሱምት ኤርምያስ 29 በቁጥር 11 ላይ ለናንተ ያለኝ እቅድ እኔ አውቃለሁ ይላል እግዚአብሔር እቅዱም ፍጻሜውም ያማረና ተስፋ የሚሰጥ እናንተን የሚጠቅም እንጂ የሚጎዳ አይደለም ይላል እግዚአብሔር ቃል ሳያሸንተመሽን ለኮስ ሰደት ዋቀዮ ያንኮ አከ ያደገሰኒ ከራንኮስ አከ ከራከሰኒ ሚቲ አኩማ ዋንግኒ ለበራ ኦልፈጋቱ አከሱማ ከራንኮ ከራከሰነራ ያንኮስ ያደገሰነራ እንፈጋቱ ኢሳይያስ 55 ቁጥር 8 እንዲህ ብሎ ይነበባል ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው ይላል የእግዚአብሔር ቃል መቱሬም ትገባባን ገነማ ከነኑ ይላሉ ያደዋ ቀዮ ቤኩ የእግዚአብሔርን ሐሳብ ማወቅ በሚለው ላይ ነው ያደዋ ቀዮ ቤኩ የእግዚአብሔርን ሐሳብ ማወቅ አማ ያደባ የገረገሰን ፋጅራ ዛሬ ብዙ ሐሳብ ወደናንተ እየመጣ ነው ያለው ያን ሰይጣን ንፋማ አሁን የሰይጣን ሐሳብ ይመጣል ያን ነመዱንፋን ንፋ የግለሰብ ሐሳብ ይመጣል ያን በከራ ስንትንፋ ከውጪ ሐሳብ ይመጣል አሙ መሰነነከ ፈታርታ ያደባ የገረገሰን ንፋ እየሰማችሁ ያለው አሁን ብዙ ሐሳብ እየመጣ ነው ገሩ መጫምኒ ቁልቁሉና ከነይራ ነገር ግን መጽሐፍ ቅዱሳችን እንደዚህ ይላል ሳያሸንተመሽን ለኮስ ሰደትረት ዋቀዮ ያንኮ ኢሳይያስ 55 ቁጥር 8 ላይ ሐሳቤ አከያደከሰኒ ሚቲ እንደ ሐሳባችሁ አይደለም ኤርምያስ በቆና ዲደም ይሰገለኮ ስብረቶ ቆረጥ ሞቀዛ ያደነር ሲኒያድ አኑመዱዋቱ ቤካ ኤርምያስ 29:11 ላይ ደግሞ እኔ ስለናንተ ያለኝ ሐሳብ እኔው ብቻ አውቃለሁ ይላል ኢንስ ያደ ሲምበለሱቱን ታለ ያደ ሲንገረፉ ለዱራት ኤገተኒ ነይራ እሱም ደግሞ የሚያጠፋችሁ ሳይሆን የሚያለማችሁ ሐሳብ ነው ይላል ያደዋ ቀዮ እኝቱ ቤካ ማን ያውቃል የእግዚአብሔርን ሐሳብ ዋቀዮ እግዚአብሔር የሮኑሜ ሲፈጥረን ወንዱ ማስረሰነ መውሜ ሁሉን ነገር አስተካክሎ ሰውን ፈጠረ ደቤከና ዋንስረሱን ቀቡ ሌላ ተመልሶ የሚያስተካክል ተቆላ በሰዲ አፉር ሸንጃ ተርበረ 1 2 3 4 5 6 7 ያደክሳ ከሰከንድር ሁንደ ቶራንገልቼ ኡሜ በሐሳቡ ውስጥ ያለውን ነገር ተርታ አስገብቶ ፈጠረ ኤጋ ለሊነማ ያደዋ ቀዮ አከምትበክ እንግዲህ የሰው ልጅ እግዚአብሔርን ሐሳብ እንዴት አድርጎ ያውቃል ኖይት ሙለቴ ዋቀዮ እግዚአብሔር ለኖህ ተገልጦለት ያደሳትቤ ሐሳቡን ነገረው ኖየሬ ኖህ ሆይ ቢሻምበዲሳ ወነን ፍዱፍ የጥፋት ውሃ ስለሚመጣ መርከበቶል ፈዱዌ መርከብ ስራ አለው መርከበ ከነቶልቹላፍ ይሄ መርከብ ለመስራት ወጋዲበት ኮብ ዲደመት ፍሎቴ 120 ዓመት ወሰደበት ሀታውዩ መለ ይሁን እንጂ ቢኔሰበካቱ አውሬ የሚመስል አውሬ ሌንጪ አንበሳ ሰንጋዎችን ከሰንጋ ጋር ኤረንስ ነብር ሬቲዎችን ከፍየል ጋር አዱረን ድመት ሀንቱታዎችን ከአይጥ ጋር ሀረን አህያ ወሬበሳዎችን ከጅብ ጋር እዶ ተኮት ገልቼኔ በአንድ ስፍራ አስገባቸው አለ ወርቁም ብዬ ለፋረት ዲነ ወሊት እነዚህ በዓለም ላይ እርስ በርስ ጣላት ናቸው መርከበ ከሰጋፈ ገለንገሩ ተኮታን መርከብ ውስጥ ሲገቡ ግን አንድ ሆኑ ኤርጋን ሲብዳደልበ መልእክት ይዤ መጥቻለሁ ዋቀዮ ከሲንጀራ እግዚአብሔር እንደዚህ ይላል ያደ ዋቀዮ መርከብቻ ከሰት ገላል ኢንነማኛቱ ሲንሲናቱ ደንደ ሰውን የሚበላ አንተን ሊበላ አይችልም ወደ እግዚአብሔር ሐሳብ ወደ መርከቡ ስትገባ ኤርገት ገልቼ ቦዳ ከዛ ካስገባ በኋላ ቁልፊቲን ጩፌ ዋቀዮ አርካፉ ደኖ እርካ እግዚአብሔር ነው የዘጋበትን ቁልፍ ከእጁ ተረከበ ቢድሩ አመከነ ወጋዲበት ኮብ ዲደሞጀተ ይሄን ሁሉ 150 ዓመት ሰርቶ ቁልፊ ሳገሩ ነው እትላነ ቁልፉን ግን ለኖህ አልሰጠም ማሊፍ ለምን ያደኒ ቤቱ ታውቃላችሁ ኤርገባ በከሰነት ጋፈላልተኒ እዛ ቦታ አውሬዎችን ስታዩ ኖይ ኖህ የሮብሻን ኩቱ ውሃ ሲሞላ ቢሻን ኩን አሲዮን ለበከሳ ደንፋ ይሄ ውሃ ከታች ወደ ላይ ይፈላል ነና ዋቀዮ ከሰሞ ገዲ ሀርጫቱ ከሰማያት ደግሞ ወደ ላይ ወደ ታች ዘንብ ነበረ ኦሊስ ለበጀላይ ቡርቃ ከታችም ይፈልቃል አሲ ገዲ ነንገላ ከላይም ይፈሳል የጉከና በዚህ ጊዜ ኢሰ ዋቀዮ ጩፌ በኑ እንደወደ
ኢሳር ካፍዳቴ ዋቀዮ እግዚአብሔር የዘጋውን መክፈት አይችልም ብሎ ቁልፉን ከእጁ ተረከበ ምስጥረ ከለቤቱ ይሄ ምስጢር ታውቃላችሁ ዱርቢን ነው የኖህ አጎቶች አዳዳን ነው የኖህ አክስቶች ፍሪ ነው የኖህ ዘመዶች ለበረት ተፈኒሩ መሬት ላይ ቀርተዋል አገረ ላፊን አንገልቹ ደንዳ ቱሬ በርህራሄ ሊያስገባ ይችላል ወረ ዋቀዮ እየመቆፈቸቱ መርከብ ይቸት ገለ እግዚአብሔር የፈቀደላቸው ብቻ ወደ መርከቡ ገቡ ስለ አገረ ላፊን ናይል ከውቱ ቁልፍ ጭራተ ኦሊት ገሉ ቱረን የሮቢሻን በዲሳር ቡዘና በርህራሄ ቁልፉ ነው እጅ ቢኖር ኖሮ ይገቡ ነበረ ነው የከዘረ ነው እንዲህ አለ ኢሰዋ ቀዮ ጩፌ እግዚአብሔር የዘጋውን ኤኙበኑ ደንዳ ማንም ሊከፍተው አይችልም ሀርከሳቶ ጩፌ እጁ ነው የዘጋው እጅን ወደ ላይ አንሳ ለማንሳውል ካፈዱ ማሎ እቱን ወደ ላይ ሐራዋ ቀዮ ያደሳ ሲታሙልሱ ሐሳቡን እግዚአብሔር ይግለጥልህ ያዲዋ ቀዮ ሲረታሙላቱ የእግዚአብሔር ሐሳብ ባንተ ላይ ይገለጥ ኖይንም ያደዋ ቀዮ በኩኩን የእግዚአብሔርን ሐሳብ የሚያውቀው ወጋዲ በተቆም ድደማ 120 ዓመት ብድሩ ሶቀራ መርከበ ሶቀራ መርከብ እየጠረበ ሰርቷል ወጋዲ በተቆም ድደማ 120 ዓመት ደግሞ ወንጌል ለለበራ ወንጌል ሰብኳል ወጋዲ ባል ድደማ ወንጌል ለለበከሰት 120 ዓመት በሰበከው ወንጌል ነመሰደቆ ፈጎፍታ ነገ 8 ሰው ብቻ ጌታን ሰማ ኢሳዩ ኢሳማት ኢሳት እሱና ቤተሰቦቹ ኪሳራ ጉዳዳኩን ትልቅ ኪሳራ ነው እንዴ ጋነረቀ በደልፈ ዛሬ ይዤ የመጣው ያ ደዋ ቀዮ ኢሳ ጉዳይ ኢሳ ጃባ ቢረጋኒ በሩዌ ትልቁንና ብርቱን የእግዚአብሔርን ሐሳብ ወንጌል ማወቅ ወንጌል ልኩን ይህ ወንጌል የሮሁንዱማ ሃራዳ ሁልጊዜ አዲስ ነው ሃራዳ አዲስ ነው ሃራዳ አዲስ ነው ሃራዳ አዲስ ነው ኪታቦታ ሄዱ ብዙ መጻሕፍት ሚሊዮን ኩማ ዲበተኮፍ በብዙ ሚሊዮን የሚቆጠሩ ኩማ ሶዶማ 1,130,000 ወጋ ቶርበ ዱራ ከ7 ዓመት በፊት ኪታቦታ መነጅራን ይገባሰን እኚህ በብዛት ያሉ መጻሕፍት አሉ ተብሎ ተጻፈ ኪታቦት ለሞን ሄዱ በረሰን ብዙ ሰዎች የጻፉት መጽሐፍት አቺ ከሳ ከልቡ ቀበጋሩ ቶክቸ ከናዳ መንጀሪካ ከዛ ውስጥ ነፍስ ያለው ይሄው መጽሐፍ ቅዱስ ብቻ ነው ሰበቢሳ ምክንያቱም አፉረ ቁልቁሉዳን በራይ በመንፈስ ቅዱስ ኃይል ነው ነሞታ የተጻፈው አፉርተማ ኦሊን በራይ ከ40 ሰዎች በላይ ነው የተጻፈው ከንበራተ በረሰራ የተማረ ጽፎታል ቆተቡላን በረሰራ ገበሬም ጽፎታል ከንበራነ በረሰራ ያልተማረውን ጽፎታል ገሩ ወሉማ ገላ አፉረ ቁልቁሉዋን በራይ በአጠቃላይ በመንፈስ ቅዱስ ኃይል ተጻፈ ወንጌል ልቡ ቀቡ ከሳ ወንጌል ሰከናዳ መንጀሪካ ሕይወት ካለው መጽሐፍ መካከል ሕይወት ያለው መጽሐፍ ቅዱስ ብቻ ነው በርበረፈ መሳ ወጋዲ በተቆፍ ሸንተመት ቡራቴራ ሙሴባት ሙሴ 150 ዓመት ወስዶበታል ሃንጋ ዮሐን ጩባት ወጋዴ ራት ቡራቴራ እስከ መጥመቁ ዮሐንስ ድረስ ብዙ ዘመን ወስዶበታል ወጋቶኮ ማን ኩመቶኮ ዲበሸኘቹ ዋሰልባሚት ወጋ ኩመቶኮ ዲበሸኘቹ ዋሰልባሚት 1500 ዓመት ማለት ቀላል ዘመን አይደለም አቺ ከሳ ልቡ ከንቀቡዳ ከዛ መካከል ነፍስ ያለው ወንጌል ነው ኢብሮተ በቆና ፉር ለቆሰ ቁዳ ሰዲጋ በድብስተኒ ዕብራውያን ምዕራፍ 4 ቁጥር 3 ሄደን ስናይ ልቡ ቀባይላ ሕይወት አለው ይላል ከጀቤሳይዳ ኃይል አለው ይላል ለቀለማቴራ በሁለት በኩል የተሳለ ሰይፍ ነው መዶሻ እንጨጨብሳይዳ ሰባብራል መዶሻ ነው ይላል ሩሰዩ ደሞ መዶሻም ነው ይላል ሀርከ ከወልቃ በዶኒ ወንጌለት እየለው እኔ በወንጌል አፍላፍርን በል እስኪ እስከል በቆና ሰዲጋ በድብስተኒ እስኬል 3 ስናነብ ኛዱን አንችሬ ብላ ይሄን መጽሐፍ አለኝ ነኛዴ እኔም በላው አለ ነኛዴ አፋንኮት ሚያይድ እኔም በላው በአፌም ጣፈጠ ከነኩኩቴኛ ተምቲም ይሄን ቆራርጦ አልበላም ዱብቻ ሂኑገ ቢሻን ሂኑገማ ቡዴን ኛተማ ቢሻን ሂኑገማ ሀናኒን አለንፈተማ ወንጌል ልኩም ቡዴን ዝረኛት አሜን ጀሪካይ ይሄ ወንጌል የሕይወት እንጀራ ነው እስቲ በወንጌል የምታምኑ እጆቻችሁን ወደ ላይ አንሱ ታምናላችሁ አይደል ለፋሲካ ሳኩን ከመሬት ያነሳሃል ይሄ ሀርከ ከራሲ ወንጌልን ቀበደበ ለባና ካሳይ እኔ ይዤ የወጣሁት ወንጌል ከመሬት ያነሳኛል በሉ ገራ ለባና ካሳይ ዲጉዱሲ ከመሬት ያነሳኛል በሉ ለባና ካሳ ወንጌልን ተመነጀን
እኔ ያመንኩበት ወንጌል ከመሬት ያነሳኛል ኡቱ ከነደገሱን ሰልመቱ አሜን ጀሪካ እኔ የሰማ ወንጌላ ቡቱ ገሪጀቱ ኮሲና ማሃራ ነፍቱ ወንጌላ ኡቱ ለለብዱ ዱኩባስቃይ ነገርቱ ወንጌል ሀብዳ ወንጌል ሂንጉባ ሂንጨብሳ ሂወላና ሂናባ ሂንዲጋ ያፈርሳል ጉድሳቲ አን ወንጌለት የሎዳ ሲያሰዲ እኔ በወንጌል አፍላፍርን በሉስኪ ያድዋቀዮ ሲቀቡ ሲበለሱ ምት እግዚአብሔር ላንተ ያለው ሐሳብ እኮ ሊያጠፋ ዮሴፍ አብጁሳ ቦሎተት መተ ዮሴፍ ህልሙን ለወንድሞቹ ተናግሮ ፍርፍርስ ይፍርፍርስ ያው በታተነ ቦሎቱ መቡከት ፍርፍርስ በቃ ለወንድሞቹ በታተነ ህልሙ ያደህ ማረት ቆጴሰኒ እነሱ ደግሞ ክፉ ሐሳብ አዘጋጅተው ህንጉርጉረኒ ሸጡት ባሰኒ አወጡት ግብጽ ትከሰኒ ወደ ግብጽ ወሰዱ ዮሴፍ ወንትን ታንንጅሩ ዮሴፍ ያልሆነው ነገር የለም ገሩ ያድዋቀዮ ዮሴፍ ራይራ ነገር ግን የእግዚአብሔር ሐሳብ በዮሴፍ ላይ አለ ሐረዩ ጅሩ ዛሬም አሉ እኮ ኡፈታ ከት ከነናፈን በልብሱ የሚቀኑ ተጃጅለ ከት ከነናፈን አገልግሎቱ የሚቀኑ ምልካው ከት ከነናፈን ስለተከናወነልኝ ሐርፈቹ ከት ከነናፈን በዝማሬ የሚቀኑ ጉደቹ ከት ከነናፈን በማደግ የሚቀኑ ኢሳን ኩኖ ቦሎቱማ እነዚህ እኮ ወንድሞች ናቸው ሰይጣን ምት ቦሎታ ሰይጣኖች አይደሉም ወንድሞች ሀርኮል ካሳ እጅ ወደ ላይ ኡፈና ከት ከነናፈን ተጃጅልተ ምልካው ከት ከነናፈን በአገልግሎት የሚቀኑ አራጀል ቀበ ኢሳን ዱራት ማታሲ ጎደራ ኢየሱስ ከዛሬ ጀምሮ በእነሱ ፊት ራስ አድርጎሃል ኢየሱስ እንደለመፋነም ያደዋቀዮ ስሪቱ በተ ዳዊትና ሁለተኛ የእግዚአብሔርን ሐሳብ በትክክል የተረዳ ዳዊት ነው ፈርና ዲባፍ ኩነ ሰገል 119 መዝሙር ለቆብሰ ዲባፍ ከንረት 105 ቁጥር ላይ አከለለ እንዲህ ይላል ዋቀዮ እግዚአብሔር ከራን ራደሙ እኔ በሚሄድበት ኢብሳ ሰና ኢብሳ መብራቱን አበራ ሚልኮ አከንጉፈነ ህንጎለ እንዳይደናቀፍ አደረገ ጋፋ ኢብሳ ኢብሰተን መብራት ስታበሩ ዋንስንጉ በቺሱን አርግተን የሚያደናቅፋችሁ ነገር አታዩም ኢፋ አርግቱ መለ ብርሃን ታያላችሁ እንጂ ሚልኮ አከንጉፈነ ጎዳ እግሬ እንዳይሰናከል አደረገ ዳንዲ ኮረት ናይፋይ መንገዴም ላይ ብርሃኑን አበራ ዱቢ ዋቀዮ ኢፋ እግዚአብሔር ቃል ከራከረት ኢፋ መነከረት ኢፋ ላይ ብርሃን ከለከረት ኢፋ ላይ ብርሃን ነው ወንጌል በወደ ከወንጌል በኋላ አመከነምኑ ኩበቲ ከሙፍ ከሰው እኮ ከበሽታ የሚፈታው ወንጌል ሊፈካ ወንጌል ብርሃን ስለሆነ ነው ወንጌል ሊበቆና ለካ ወንጌል እረፍት ስለሆነ ነው ወንጌል ሊዱጋ ለካ ወንጌል እውነት ስለሆነ ነው ኡልፍኒ ዋቅ ገለቴ ፈዳመ እስቲ አመስግኑ